ሰላም እንዴት ናችሁ? ውድ የኤቢ ሳይክ ዩቲዩብ ቻናል ተከታታዮቻችን፣ እንግዲህ ዛሬ አንድ ነገር ላወጋችሁ ነው የመጣው። ስለ እውነት ምን ታስባላችሁ? እውነት ምንድን ነው? እናንተ እውነት ስታስቡ ይመጣላችሁ የሚለውን ጥያቄ ለእናንተ መጀመሪያ ልጠይቃችሁ። ከዚህ ቀጥሎ ደግሞ አንድ ከእውነት ጋር የተያያዘ አንድ ታሪክ ላጫውታችሁ። ታሪኩ ምን መሰላችሁ? እንግዲህ በአንድ መንደር ውስጥ የሚኖሩ ወደ አይነ ስውራኖች ነበሩ። ታዲያ እነዚህ አይነ ስውራኖች በመንደራቸው ውስጥ ስላለ ዝሆን ሲወራ በጣም ብዙ ጊዜ ይሰሙና ዝሆን ምንድን ነው የሚመስል የሚለውን ነገር ለማየት ይፈልጋሉ ማለት ነው። ምንድን ነው የሚመስል? በጣም ስለ ዝሆን ሲወራ ይሰማሉ፣ ግን ምን እንደሚመስል አያውቁም። እንግዲህ ለአይነ ስውራኖች መዳሰስ ማየት ነው። ሊያዩ ሄዱ፣ ሊዳስሱ ሄዱ ማለት ነው። እንግዲህ መጀመሪያ ላይ አንደኛው ወደ ዝሆኑ ቀረብ ይልና ሲዳስስ በአጋጣሚ እግሩን ነበር የነካው። ከዛ እግሩን ሲነካ እግሩን ስለነካው ምሰሶ ነው የመሰለው። ዝሆን ምሰሶ ነው የሚመስል ይላቸዋል ማለት ነው። ሁለተኛው ደግሞ ጠጋ ይልና ሲነካ ጭራውን ነበር የነካው። ጭራውን የነካው ደግሞ አይ ምሰሶ አይደለም ጭራው ገመድ ነው የሚመስላቸው። ሌላኛው ደግሞ ጠጋ ይልና ኩምቢውን ይነካል። ኩምቢውን የነካው ደግሞ ያው የዝሆን ኩምቢ ቧንቧ አይደለም የሚመስል ቧንቧ ነው ይላቸዋል። ሌላኛው ጠጋ ይልና ጆሮውን ይነካል። ጆሮውን የነካው ደግሞ አይ ቧንቧም አይደለም የሚመስል ማርገብገቢያ ነው የሚመስላቸው። አምስተኛው ሰው ጠጋ ይልና ደግሞ ሲነካ ሆዱን ይነካዋል። ሆዱን የነካው ደግሞ ግንብ ነው የሚመስላቸው። እዛ ሁላቸውም እንግዲህ የተለያየ አምስት አይነት አርጊውመንት አንስተው በጣም እየተከራከሩ እያለ በአካባቢው አንድ ሲያልፍ የነበረ ሰው ምንድነው የሚያከራክራቸው ብሎ ጠጋ ብሎ ይጠይቃቸዋል። ምንድነው የሚያከራክራቸው ብሎ ማለት ነው። እዛ ሁላቸውም አምስታቸውም የተለያየ ነገር ይነግሩታል ማለት ስለ ዳሰሱት ነገር ነው አክቹዋሊ የሚነግሩት። ከዛ ሲነግሩት ሁላችሁም ትክክል ናችሁ ይላቸዋል ማለት ነው። ከዛ እነሱም ገርሟቸው እንግዲህ አምስት አይነት ነው ገርሟቸው በጣም ሁላቸውም በአሸናፊነት ስሜቱ ነው። ሁላችሁም ትክክል ናችሁ ስላለ ሁላችሁም እንዲያሸንፉ ነው የተሰማቸው። ሁሉም በአሸናፊነት ስሜቱ ነው ደስ አላቸው። ከዛ እንግዲህ ይሄ ነው እውነቱ። ምንድነው? ሁላቸውም ከየራሳቸውና ከነኩት አንፃር ወይም ካዩት አንፃር ልክ ነው። እንግዲህ ዝሆን እግሩን ስትነካው ከእግሩ አንፃር እንደውም ምሰሶ ነው የሚመስለው። ጆሮውን የነካው ደግሞ ከጆሮው አንፃር ስለሆነ እሱን የሚያውቀው ማርገብገቢያ ነው የሚመስል። ኩምቢውን የነካውም ቧንቧ ነው የሚመስል ቢል ልክ ነው። ሆዱን የነካውም ደግሞ ይሄ በጣም ትልቅ ስለሆነ ሆዱን የነካውም ግንብ ነው ቢል ልክ ነው። ስለዚህ ከዚህ የምንረዳው ምንድነው? እውነት አንጻራዊ መሆኗን ነው ማለት ነው። ስለዚህ እውነት አንጻራዊ ነው ካልን ስለዚህ እውነት ከኛ ብቻ ነው ያለ ማለት አንችልም ማለት ነው። እውነት አንጻራዊ ነው ካልን ከሌላ አንፃር ሲታይ የዛኛውም እውነት ሊኖር ይችላል፣ ከሌላ አንፃር ሲታይ የዛኛውም እውነት ሊኖር ይችላል። እውነት ያለው ከእኔ ነው ከእኔ ብቻ ነው ግን ልንል አይገባም ማለት ነው። ስለዚህ ሁላችንም የሰዎችን ሀሳብ ተቀብለን የሰዎችን ሀሳብ አክብረን የኛን ሀሳብ ደግሞ ይዘን መሄድ እንችላለን። ግን የሰዎችን ሀሳብ ደግሞ ትክክል አይደለም ብለን መካድ ግን እውነት ነው ማለት አይደለም። ወይም እውነቱ ያለው ከእኛ ጋር ብቻ ነው ማለት ግን እሱ በፍጹም ስህተት ነው ማለት ነው። ምክንያቱም እንግዲህ የዝሆን ታሪክ እንዳያችሁት ነው። ሁላቸውም ትክክል ናቸው፣ ግን ከነኩት አንፃር ስለሆነ ሁላቸውም የኔ እውነት ነው ያሉት። እውነት አንጻራዊ ነው የተባለው ለዛ ነው። ከነኩት አንፃር ልክ ነው። እግሩን ነካውም እግሩን ብቻ ነው ያየ፣ ሆዱን ነካው ሆዱን ብቻ ነው ያየ። ግን እንደ አጠቃላይ ሲታይ ግን ሁላቸውም ትክክል ናቸው። በነኩት አንፃር ሲታይ ማለት ነው። ግን ከእኔ ጋር ብቻ ነው ወይም ምሰሶ ብቻ ነው የሚመስል ወይም ቧንቧ ብቻ ነው የሚመስል ወይም ገመድ ብቻ ነው የሚመስል
ካልነ ግን የዛኔ በጣም ስህተቱ እዛ ጋር ነው የሚመጣ ማለት ነው። ስለዚህ ውድ የተከታታዮቻችን ምን ለማለት ፈልጌ መሰላችሁ? እውነት አንጻራዊ ነው። እውነት አንጻራዊ ነው። ከአንድ ሰው ብቻም ሊኖር አይችልም። ከተለያየ አንፃር እውነት ከብዙ ሰዎች ሊኖር ይችላል። የራሳችን ሀሳብ ተቀብለን የሰዎችን ሀሳብ አክብረን ወደፊት እንሄዳለን። አመሰግናለሁ።